ሰላም ጋይስ እንዴት ናችሁ? ይሄ ላይፍ ኦፍ አፍሬስ ዩቲዩብ ቻናል ሲሆን ዛሬ ይዘንላችሁ የመጣ ነው ፕሮግራም ያው ኢዴክስፖ ውስጥ ምን እንዳለ ቼክ እንድናደርግ ነው አንድ ላይ። ለዛ ኑ ተከተሉን። እነዚህ የምታዩዋቸው እዚህ ጋር እነዚህ ሎሽን ፐርፊውሞች ናቸው። እዚህ ጋር የእጣን ማጨሻዎች አሉ፣ የተለያዩ የእጣን ማጨሻዎች አሉ። ይሄ ደግሞ ጃይጋንቲክ ነው። ያው መታችሁ መግዛት ትችላላችሁ፣ ቼክ ማድረግ ትችላላችሁ። ለምሳሌ ቆንጆ የምትይው እጣን አይነት ነው ተወራለ 2500 ቡኽሮች፣ የተለያዩ ቡኽሮች ከተለያዩ ሀገራት ነው መሰለኝ የሚመጡት። የየመኒ ቡኽሮች የተለያዩ በጣም ሽታዎቻቸው ደስ የሚሉ ቡኽሮች አሉ። ቼክ ማድረግ የምትፈልጉ ከሆነ እዚህ ጋር ኢዴክስፖ ጋር ይገኛል። ሰላም ነው። ጫማ ታሳየናለህ? ለይር ጫማ ይሄ ሆነ ማን ይወለዳል እንዴ? የልጆች ነው እንዴ? ይሄ ለሱ ነው። ስንት ቁጥር ነው? ይሄ ሆናል ወይ? ኢዴክስፖ ገበያው እንዴት ነው? ገበያው አሪፍ ነው? ቆንጆ ነው። የህፃናት ብቻ አይደለም ማምጥይት የሁሉም ማለት ከሁሉም አካባቢ ነው የሚመጣው። የቻይና አይደለም መቼስ ሁሉም ማለት ሁሉም በየአይነት አይ ብዙ ሰው የቻይና ጫማ ያቃጥላል ነው ይላል። ከዛ አይብስም የድሮ አሁን ተቀይሯል። በአዲስ ሪፋይን ነው ቻይና ወደ ኳሊቲ ጫማዎች ዝም ብለው ነው ስም ያጠፉት። ቻይና ስም ይሄን አስተውቂ ጡጦ አስተውቂ ትለያለች። ይሄው ጡጦ ገዢ ያላየሃ ሰው ይወልዳል። ማሻአላ ለጁዲ የፋፊ ነው። ለኤቭሪቲንግ የሚሆን ኤር ፍሬሽነር ነው። ለመኪና ለመኝታ ቤት አሁን ይሄ ኤምኤች ብራንድ የሳውዲ ብራንድ የሚሆነው ሳውዲ ሰርቶ የሚመጣ ማለት ነው። ኦኬ ከ50 በላይ ሽቶ አይነት አለ። የወንድም የሴት ሁሉ የብራንዶቹ ሃይ ኳሊቲ ኮፒ ማለት ነው። በሽታውም ይገናኛል፣ በቆይታው ደግሞ ቆይታው አሪፍ ነው። ከ12 ሰዓት እስከ 24 ሰዓት ልብስ ላይ ይቆያል። አሁን ለምሳሌ እነዚህ ኤሲ አርማኒ ጆርጅ አርማኒ ማለት ነው። ሲ ለዛ የሴቶች ብዙ አይነት አለ። ለወንድም ደግሞ አቪንቶስ ክሬድ ሚሻኔል ምናምን አሁን ይሄ ክሬድ አቪንቶስ ዱፖስ ናቸው ማለት ነው። የኦሪጂናል ዱፕ ናቸው። አዎ ግን የሚለየው ይሄ ከ12 ሰዓት እስከ 24 ሰዓት ልብስ ላይ ይቆያል። ቆይታው አሪፍ ነው። ሽታው ደግሞ ብራንድ ነው እንዳልከው ወይ? ይሄ ፐርሰናል ኤምኤች ማለት መንሱር ሁሴን ማለት ነው። ማን? መንሱር ሁሴን ኤምኤች ኤር ፍሬሽ ያለን ሲልክ ታች። ይሄ አሁን ሽታው ምናምን ይለመዳል። ይሄ ግን እጅሽ ነኪ መጀመሪያ ይሄ ከምትቀቢው እጅሽ ነካ ያለ እሺ። አሁን ትንሽ እጅሽ ላይ አድርጊያት። ለስላሴና ሽታ አለው እና ለስላሴ ያለው ይሄ ስልክ ታች ይባላል። ስልክ ማለት መንሱር ሁሴን ፐርሰናል ብራንድ ነው። ከዱባይ ነው የሚያስመጣ። የራሱ ብራንድ ሆኖ ዱባይ ሰርቶ ነው የሚያስልካቸው። ቼክ ኢት አውት ጋይስ። የኦሪጂናል ብሉ ነው። ካስትር ኦይል ጥቁሩ ነው የምፈጨው። እዚሁ ኤክስትራክት አድርገን ኮልድ ፕረስ ነው። ምንም አይነት ሌላ ነገር ማቅጠኛ ኬሚካል ምናምን አይገባበትም። እዚሁ ጨምቀን ነው ላይ የምንሸጠው። ለወገብ መቀባት ብቻ ወዳችን ላይ በመቀባት ጸጉራችን ላይ ደግሞ ወፍራም ስለሆነ አቅጥለን እንጠቀመዋለን ማለት ነው። ለጸጉሩም አሪፍ ነው ማለት ነው። ሌላው ደግሞ የቡና ዘይት አለ። የግሪን ቡና ዘይት፣ የአረንጓዴ ቡና ቀጥታ ከቡናው ብቻ የተዘጋጀ ማለት ነው። ቀጥታ የተጨመቀ ምንም አይነት ሌላ አዲሽናል ነገር የሌለው ማለት ነው። 100% ናቹራል የሆነ ማለት ምንም ሌላ ነገር ያልገባል። ይሄ ደግሞ የተቆላው ነው። ሮስትድ ኮፊው ይሄሽ ላይ ድሮፕ ላርግልሽ ላይ ኋላ እስቲ አሽቹ አንዲ ድሮፕ ሌላ ነገር የለው። ራሱን ነው የሚለው። ቀጥታ ለፊታችን ለሪንከን አይን ስር ለሚጠቁር ይሆናል። ይሄ ደግሞ የሞሪንጋ የፍሬው ዘይት ነው። የሞሪንጋ ፍሬ ዘይት ነው። ሶ ሞሪንጋ ያው ለምን ነገር
ኦኬ እነዚህ ለቆዳ ብቻ ናቸው ለቆዳም ይሆናሉ ይሄ ሮስትዱ አንድ ድሮፕ ላስ ላይ ታረጊም ይሄ ኢንተርናል ዩዝ አይደለም ማለት ይሄ እንደ ጥቁር አዝሙድ ዘይት ምናምን አይደለም ዶዙ ስለማይታወቅ ፒውር ነው ግን የሞሪንጋ ፍሬ ዶዙን ስለማናቀው ብዙም ሪከመንድ አናደርግም ፓምኪን ሲድ ኦይል አለ ይሄ ዱባ ፍሬ ዘይታችን ነው ከዱባ ፍሬ ብቻ የተጨመቀ ማግኒዥየም ዚንክ አለ ጥቁር አዝሙድ ዘይት አለ እንዳይሽው ሰሊጥ አለ የሰሊጥ አለ የተልባ አለ እንዲሁም ደግሞ የካስትር ኦይል አለ ቀደም ያ ይሄኛው ዘጋጅ ናቹራሊ ኤክስትራክትድ ቆንጆ ነው እሺ ቢዝነስ ካርድ ይኖርሻል ቼክ ለማድረግ ያው ዲላይት ኔት ወል እስካሁን አሪፍ ነው ድባቡ ለምንድን ነው ያልዞር ነው እስካሁን ለምንድን ነው ያለው ጥያቄ ባህላዊ አባያ እሺ እዚሁ ነው የሚሰሩት ወይ ቤት ነው የራሴው ዲዛይን ናቸው አንቺ ነሽ የምትሰሪያቸው እኔ ልጅ ሰራው በጣም ያማምራሉ በሀበሻ ቀሚስ ስታይል ሆኖ እንደ አባያ ማለት የሽመና ስራ ያው ከተለመዱት ወጣ ባለ መልኩ ነው ይሄኛው በአባያ ሆኖ በሀበሻ ስታይል ሆኖ በአባያ ማለት ነው ብዙዎቻችንን ይሄን ለማግኘት በጣም ከባድ ነው የሚሆነብን እና ራሷ ናት እዚሁ የምትሰራው በጣም የሚያማምሩ ዲዛይኖች ናቸው ቀለል ያሉ ለብዙ ለህፃናትም አለ ለትልልቅ ለኛ ኤጆች ምናምን የሚባሉ አሉ ያማምራሉ ሌላ ደግሞ የህፃናት ልብሶች ያ እቺ የተለያዩ ባጎች አሉ ታምራለች እቺ አይዳ የሽመና አባያ ትባላለች ራሷ ናት ከዚሁ ሀገር ወስዳ እዚሁ የምትሰራው ማለት ነውና ቼክ አድርጓት አላ እስካሁን ያለው ቫይብ በጣም ደስ ይላል ማሳየታችንን እንቀጥላለን እስካሁን የሽመና የሽቶ አይደለ የሽመና አባያ የዘይት የተለያዩ ነገሮች በጣም አሪፍ እቃዎች አሉ ደግሞ ፕራይሳቸውም ደግሞ ኤግዛጀሬትድ የሆነ አይደለም አፎርደብል በሚባል ነው አሁን ይሄኛው ኤክሳይትድ ሁሉም ሰው ኤክሳይትድ የሚሆንበት ነገር ነው አይደል? ነው በላል ያ ማንም ሰው አይቶት ማለት ማይችለውን ነገር ነው የምናሳያቸው። እሺ በጣም አትጓጓሽ አይደል? ንብ ቾኮሌት ሁሉም ሰው የምታውቁት ነው። እንዴት ነው ኤክስፖ? አሪፍ ነው። ባለፈው ዓመት ተሳትፈ ነበር? ባለፈው የመጀመሪያችን ነው። እዛኛው ለመጀመሪያ እንዴት ነው? እዚህ ለመጀመሪያ ከስንት ጀምሮ ነው ያለው? ኪሎ ምናምን አለ መሰለኝ የሚታየው። በሳይዝ አለ ከ35 ብር ጀምሮ እስከ 161 ብር፣ 105 ብር፣ 105 ብር። እነዚህ ባሮቹ ደግሞ 670 ብር። ይሄ ደግሞ ዳቦ ላይ የሚቀቡት በ1 ኪሎ 705 ብር፣ 4 ኪሎ ደግሞ 1900 ብር። አይ ጥሩ ዋጋ ነው። ዲስካውንት ነው አይደል? የዲስካውንት ዋጋ ነው አይደል? ፋብሪካ ከእኔ ቾኮሌት እና ይሄ ለፈለጋችሁ ለምንም አይዲት መስራት ትችላላችሁ። ይሄን አካታችሁ ማለት ነው። ከዚህ ውጪ የት ትገኛላችሁ? ከኤክስፖ ውጪ ሎኬሽን? ኤክስፖ ላይ ነው እኛ ፋብሪካ ወክለን የምንገባው እንጂ በየሱፐር ማርኬቱ የምናከፋፍለው። ፋብሪካ የራሱ መኪናዎች አሉት፣ ሴልሶች አሉት። በየሱፐር ማርኬቱ እኛ በፋብሪካ ዋጋ ነው ሸለው እዚህ ራሱ ያለችው ማስተካከያ ጸጉር ሹል ያለው አለ በሱ እንዲያረክ እዚህ ጋር በብሎ ምናምን ያስተካከልክ ነው እንጂ እንትን የለሽም። ባይሆን መጣቸው እዚህ ጋር ለአንተ ነው እንትን ጄ ቻርጀሯ ትንሽ ይገባ እጅግ ታምሯ እሷ ፒስ ነች። እሷ ትሻላለች። እሷ ነው የምጠቀመው። ቅርጽ ምናምን ራሴ ነው የማውጣው። አይበላሽም፣ ጭራሽ አይበላሽም። ኦሪጂናል ነው። ከእነዚህ እሱ ይሻላል። ኢንተርቪው የምደረገው አድናቂ ነኝ። ብዙ ሰው ይለኛል በጣም እሺ። እና እሺ በምን ፕሮዳክት ነው ዛሬ ኤክስፖ ላይ የተገናኘ ነው?
ቤተል ዓለም ባንክ ላይ ቆንጆ የሆነ የመኖሪያ ቤቶችን ለደንበኞቻችን እየሸጥን እንገኛለን። እዚሁ ሌላ እቃ ሊገዙ በመጡበት እዚሁ እናሸምታቸው ብለን የማይገኝ እድል ነው። ቤትም ቀንሷል ማለት ነው። ልክ እንደ ሸቀጥ ዝም ብሎ መገዛት የተቻለ ቤት አልቀነሰም፣ ግን ለምን ዋሻለሁ? ሀቁም ነገር አልቀነስንም፣ ዋጋ አልቀነስንም። ግን ቢያንስ ለሌላ እቃ በሚመጡበት ሰዓት ላይ ፉል ኢንፎርሜሽን ሳይንገላቱ ያለውን ነገር በደንብ እናሳያችኋለን። እዚሁ መጥተውም ደግሞ ሳይቱን ማየት ከፈለጉ በራሳችን ትራንስፖርቴሽን ሳይቱ ያለበት ቦታ ላይ ወስደን አሳይተናቸው እናመጣቸዋለን ማለት ነው። አፓርታማ ያለቁ ነገሮች ነው ያሉ። በ3 ወር ምናምን የምናስረክባቸው ነው። ረጅም ጊዜ የሚቆይ መዓዛ ነው ለከስተመር። ስለዚህ በተመጣጣኝ ዋጋ ቤተል ዓለም ባንክ ላይ ቤት መግዛት የምትፈልጉ ሰዎችና የእሱ አድናቂ የሆናችሁ ሰዎች ባይዘዊ እኛ ርካሽ ፕሮዳክት አንይዝም። እሺ ርካሽ ነገር የምትፈልጉ ሰዎች እኛ ጋር እንዳትደውሉ። ቆንጆ ያላቸውን ጥሩ ብር አውጥታችሁ ጥሩ ነገር ማግኘት የምትፈልጉ ናቸው። ባለ አንድ መኝታው ወደ 4.7 ሚሊዮን ብር ገደማ ነው የሸጠ። ታውቁታላችሁ እንዴ? እንደዛ አይነት ዋጋ ያላቸው ቤቶች ናቸው። ዛት ሚንስ ርካሽ አይደለም፣ በጣም ኤክስፔንሲቭ የሚባልም አይደለም። ጋዴም ሺ ከብት ህንቡጥ ህንጭጭ ነው ያንተ ወርዝ የሚያደርገው የሚገባውን ያክል ዋጋ ነው የሰጠ ነው። ስሁር አልበላውም፣ በጣም ርቦኛ። አይመለከታችሁም ማለት ማስተላለፍ በቃ አድናቂዎቹን ብትመጡ ታገኙታላችሁ። በስታችኋል፣ ሰምተናል። ቀጥታ እንደገባችሁ ሌላስ አድናቂዎቹም አኛለ አድናቂ እስክርቢቶ አሪፍ ነበር አይደል? በጣም ተመችቶኛል። በጣም ያሳቀቁኝ እንጂ የተለያዩ ጣፋጮች፣ ጂም ቤቶች፣ አሻንጉሊቶች፣ ቸኮሌት፣ ሁሉም ነገር ብሪፍ ላይ አይተነዋል። ስለዚህ በቃ ላይፍ ኦፍ አፍሮሬስን ሰብስክራይብ አድርጉ እና ደግሞ መታችሁ ኤክስፖን ጎብኙ። የዛሬ ውሏችን እንደዚህ ነበረ። እንደዚህ አይነት ሪያሊስቲክ የሆነ ቤተሰባዊ የሆነ ብሎግ ማየት የምትፈልጉ ከሆነ ይሄን ቻናል ላይክ፣ ሰብስክራይብ ማድረግ እንዳትረሱ። ኤክስፖን ቼክ አድርጉት። የእኛንም ፕሮዳክት ይዘን ስለቀረብን በዛው እንገናኛለን። ባይ ማሰላማ